ምሬ ወዳጆ የምስራቅ አማራ ፋኖ አዛዥ በጣም ነው ማመሰግነው። ጥያቄን በዚህ ልጀምር። የአማራ ህዝብ ትግል በአሁኑ ሰዓት ምን ደረጃ ላይ ይገኛል? ያው እንግዲህ የአማራ ህዝብ የሚበጀውና የማይበጀውን በዚህ 5-6 ዓመት እየተከተለ የመጣቸው ያያቸው ብዙ ነገሮች አሉና ከነዛም ተመረናን ብሎ ወደፊት የተሻለ ነገር ላይ የሚደርስበትን ጊዜ እየተከተለ ካልሄደ እውነት ለመናገር በዚህ ዘመን እንግዲህ ያው እንዳያችሁት ከሌላ ጠላት ጋር ተዋግተን ሙተንም አናቅም። ያው ራስ በራሳችን እየተባላን ነው እዚህ ደረጃ ላይ እየደረስነውና እንዲያኮራናን ብለን ሙላው የኢትዮጵያ ህዝብ አጨብጭቦ ያስገባው መሪ በሚሊዮኖች ህይወት የተሰዋበት ሬሳ ሳናወጣ ቁስለኛ ሳይወጣ በየቦታው ጅበልቶት የቀረበት ሁኔታ የተመለከትነው ነገም የሁላችን ነጣ ፈንታ ይሄው ነው የሚለው ነው። ኑሮም ህይወት ማስጠልቶና ወደዚህ ወደ መረረ ትግል አንድ ቀን ምረፍት ሳናገኝ ለ3 ዓመት ከአመት ወደ አመት ይሻላል ብለን በተጓዝንበት ጊዜ አይታ 3ኛ ዓመት ነው እንዳውምኛ የመጀመሪያው የህግ ማስከበር ተብሎ የመጀመሪያው ትግል 3ቱም ጊዜ ህወሓት ትግል በእኛ ላይ አድርጎ ነው ያለፈው። አሁን ላይ ለ4ኛ ጊዜ ነው ማለት ነው። ስለዚህ ይሄ ሁሉ መከራ ባለፈበት ጊዜ መንግስት እንደወደመን ሀገር ሲከስ ሲገነባ ነው የምናውቀው እንጂ መልሶ ከጦርነት ላይ ጦርነት ሲደራረብ አይተንም አናውቅም። ግን የመጨረሻው እድሉ በቃ መሞት ካልቀረ ታግሎ የሚበጀውን መንግስት መምረጥና ታግሎ በቃ በደሙ ሞት ካልቀረ ታግሎ የሚሞትበት መንገድና ነፃነት አውጥቶ ለቀሪው ትውልድ የሚሰጥበት መንገድ ካልመጣ አማራጭ የለም ብዬ ነው የማስበው። እኔና ጓዶቼ ያዝነው አመለካከት ማለት ነው። እንደው ዋርካው እንግዲህ ይሄ ትግል ከተጀመረ በተለይ ከፋኖ ባሻገር የአማራ ህዝብ በሙሉ ነው ተነስቶ ትግሉን የተቀላቀለውና እንደው ለውጡን እንዴት መገንዘብ ይቻላል? አሁን ያለው ሁኔታን እንዴት መገምገም ይቻላል? እሺ አመሰግናለሁ። ያው እንደምትመለከተው ስለሱ ኪሳራውን ይሱ ነው የሚያውቀው። ምንም ትንሽ ናቸው 5 ናቸው ለሰራዊቱ እየተነገረው እኛ ጋር ግጭት ሲፈጠር በነበረበት ጊዜ ትንሽ ናቸው ይላል። ገብቶ ምን አይነት ኪሳራ እየገጠመው እንደነበረ እኛ አካባቢ ላይ ሰሜኑ አካባቢ ላይ ቢያንስ እንደው ወር ከወር መድፍና ዙ23 ሞርተር በማያባራ ጊዜ ነው ሲያዘንበው የሚኖረው። የሚገርም ነገር ካሉት ጊዜዎች 2 ቀን 3 ቀን እንደው ረፍት ብትኖር ከሳምንቷ 2 ቀን ሳትተኮስ ብትቀር ሌላው 5-6 ቀን ያው በውጊያ ላይ ነው የኖረውና የሱ ኪሳራ ያውቀዋል በቃ ምን እንደከሰረ ማለት ነው። የኛን ውጤት ድል ግን ምንም የደረስንበትን ደረጃ አንድ ነፃ ውጪ በቃኝ ከፋይ ብለህ ስትወጣ ስንት ጊዜ እንደምትጨርስ ስንት ዋጋ እንደሚያስከፍል እንደ የትግል ሁኔታ እናንተ ታውቁታላችሁ። ከጎረቤት ሀገር ድሮ ወያኔን እየታገለ በነበረበት ጊዜ ከጎረቤት ሀገር ሄዶ ነው ትግል ተቆርቁሮ ከዛ ወጥቶ ወርዶ ስንት ሲባል የነበረው። እኛ ግን በዚሁ በራሳችን ሀገር በራሳችን ተራራ መድፍ ዙ23 ድሽቃ ሞርተር 107 ከዛ የመጨረሻውን እድሉን ድሮን እስኪጠቀም ድረስ የደረሰው በራሳችን ሜዳ ላይ ስለገጠምነው ነው ማለት ነው። ስለዚህ ከዚህ በላይ ኪሳራ ለሱ ምንም የሚመጣ ነገር የለም። ለኛ ደግሞ ከዚህ በላይ ለውጥ ይሄን ሁሉ ውጊያ ተቋቁመ ከዚህ ደረጃ ከደረስክ ነገ ምን ይቀራል ማለት ነው። ከጊዜ ወደ ጊዜ ሰራዊታችንና ዕውቀቱም ልምዱም ለ3 ዓመት የወሰደው ልምድ ከዚህ በኋላ ተናቦ አንድ ግንባርን ፈጥሮ ከሄደ ምንም ሊያቆመው የሚችል ኃይል አይኖርም ብለህ ነው የምታስበው። ያለው መናበብ ትንሽ ነገሮች ናቸው የሚቀሩ። ሙሉ አማራ ክልል ተራራዎችን ተቆጣጥረ ስትፈልግ ከተማዎችን ገብተህ የምትፈልገውን ሰርተህ እየወጣህ ይሄን ያስክ ማለት ከዚህ የበለጠ ሌላ ለውጥ ምንም የምትጠብቀው ነገር የለም። ነገ 2 ዓመት ከወር እየጨመረ ሲሄድ የት ላይ ልደርስ እንደምትችል ይሄ ለኛ ትልቅ ውጤት እንደሆነ እናቀዋለና የገመገምነውም ቁጭ ብለን ያመጣነውንም ለውጥ በዚህ ልክ ነው ማለት ነው። የተወሰናችሁ የተቆጣችሁ በደሉ ያንገበገባችሁ መሳሪያ ነፍጥ አንግባችሁ ጫካ ወረዳችሁ ወይስ ህዝቡም ከናንተ ጋር እየተዋጋ ነው ከናንተ ጋር መስዋዕትነት እየከፈለ ነው? በአጠቃላይ ትግሉ የአማራ ህዝብ ትግል ነው ብለን መደምደም እንችላለን? አዎ እንግዲህ ሁሉም በትግል ላይ ተዋግቶ ሁሉም ይዋጋን ማለት አይደለም። አንተን የመሰለው የመረረው ችግሩ የገባው የተረዳው ከኛ ጋር ነው። ሌላ ደግሞ ጥቅም ያሸነፈው ያው ጥቅመኞች ጋር ሆኖ ከሁለቱም ወገን ሆኖ የሚዋልል አለ። አብዛኛው ግን ሙሉ በሙሉ በሚባል ደረጃ ላይ
በቃ ፋኖ ላይ ተቀላቅሎ ጎኑ ላይ ሆኖ እየሰማ ነው የጎጃሙን የሸዋውን በሚገርም ሁኔታ ላይ ነው ያለው እንቅስቃሴ ግን ትንሽ ጊዜ ነው ህዝቡ ካንተ ጋር የሚቆመው ትንሽ ጊዜ ነው ካንተ የሚመዝናቸው ሚዛኖች ይኖሩታል ያንን ሚዛን እስኪጠብቅ ድረስ እንጂ የህዝብ በዚህ ዘመን እኮ ጥቁር ያለበሰ የለም እኮ መሳይ ያልተገረፈ ያልተሰቃየ የለም በዚህ ሰዓት የራባለን ጋር የማይገረፍ የለም ድርቅ ነው አሁን ሀገራችን ዘንድሮ ግማሽ የሰሜኑ ክፍል በአብዛኛው ድርቅ ነው ስለዚህ ምን አምሮት ቁጭ ቢልም ከቤቱ በጅምላ በድሮን እየተመታ ነው በመድፍ እንኑር አንኑር ሳያቅ ዝም ብለ ፈልገምታ ተብሎ የሚወረወር መድፍ በጣም የሚገርም ነው የሚያጠፋው ማህበረሰብ ያንን በወሰካ በእንጨት አስሮ 30 ኪሎ ሜትር ይዞ ወደ ከተማ በሚገባበት ጊዜ ፋኖ ነው አይገባም አትታከምም እየተባለ ነው ያለው ይሄ ለኛ እየተጠቀመነ ነው ህዝባችን ቢንገላታም ቢሰቃይም ትግል ደግሞ ሳትንገላታ ዋጋ ሳትከፍል ነፃነት አታገኝምና ያው ግድ ነው ሌላው ትግሉ የአማራ ትግል ብቻ አይደለም አማራ ላይ የመጀመሪያ የደረሰው ህሎና እንደ ህሎና ተደራለ ተስተካክለ ቢያንስ ህሎና ትግል ነው አሁን ለጊዜው ገፋ ያደረከ ስትሄድ ደግሞ ማንኛውም ብሔረሰብ ጋር ኢትዮጵያውያን ወዳዶች ጋር የተገፋው ቡድን እየተቀላቀለ ይችን ሀገር እንደ ሀገር ልትገነባት የምትችለው አማራ ድሮም የብቻዬ ብሎ አያውቅም ወደፊት የብቻዬ የሚልም ቁመናም የለንም የተገፋው ብሔር ጋር ማንኛውም ብሔር ጋር ነገ ይችን ሀገር እኩል በጋራ እንገነባታለን ብለን ነው የትግላችን አላማና እንቅስቃሴ ግን መጀመሪያኛ እኩል ማንኛውም ብሔር ጋር ቆመህ መታገል የምትችለው መጀመሪያ ሞትህ ሲቆም ነው እኛ የመኖርና ያለመኖር ነው አሁን ትግላችን እየተደረገብን ያለግ በአንድ ጊዜ መሳይ አዲስ አበባ 50,000 ህዝብ ጥርግርግ ብሎ ሜዳ ላይ አልወደቀም እንዴ የኦሮሚያው መታረድ የሰው ልጅ በቢላ አንገቱን ቆርጠህ ማረድ እስከ ነፍሱ በጎማ አስረ ማቃጠል ያነተውስ አታስታውስም እንደ ዛሬ ስንት አመት ነው 20 ልጆች ነው ወደ 20 ምናምን አይሲስ ነው ማን ነው ቦኮ ሃራም ነው የት በረሃ ነው አርዷቸው የኢትዮጵያ ህዝብ እየየብሎ ያለቀሰው ለነዛ ለ30 ሰዎች እዚህ በአንድ ቀን 500 ሰው 1300 400 እያለ ድምጥ የሚሆናቸው አጥተው ታፍነው የታረደ የለም እንዴ በማንነቱ ጉዳይ የታረደ የማጽዳት ስራ አልተሰራም እንዴ ተሰርቷን እኮ ስለዚህ ይሄን የማስቆም ስራ ይተበቅብሃል መጀመሪያ እየታገልክ ከዛ በኋላ ገፋ ያደረከ ስትሄድ ማንኛውም ሀገር ወዳድ ኢትዮጵያውያን ጋር ይችን ሀገር በጋራ ገንብተህ የምትኖርበትን ህይወት ትቀጥላለህ የብቻዬ ብለህ ብትኖር ነገ አንተም መሰለም ከፋይ ብሎ መውጣቱ ስለማይቀር በዚህ መንገድ አማራ ተገንብቶ ማያቅም ይሄን እንገነባለን ብለን የምንነሳበት መንገድ የለምና እኩል ማንኛውም ብሔረሰቦች ጋራ የተገፋው ቡድን እየተቀላቀለና እንድንታገል ፍላጎታችን ነው አሉ ደግሞ እየታገሉ ነው ከኛ ጋር በቅርብ በሚዲያ የምናወጣለት የኢትዮጵያ ህዝብ ያገኘዋን ያኔ ሊረዳ ይችላል እየሰራን ነው ስራችንን እኛ በሚገባ ማለት ነው እንግዲህ ዋርካው ነገር ግን ሰሞኑን የኤታ ማጆር ሹም ፊልድ ማርሻል ብርሃኑ ጁላ እንደዚሁም የአማራ ክልል መንግስት መግለጫ ሰጥቷል ቃለ መጠይቅም ሰጥቷል ፊልድ ማርሻሉ ፋኖ የሚባል ተመቷል ወደ ቆላ ወርዷል አሁን የመለቃቀምና አንዳንዱን መምታት ስራ ነው ከዚህ በኋላ ምንም ህልውና የለውም ብለዋል እንደው ምላሽ ካላችሁ ለአማራ ክልል ባለስልጣናት የምትሉት ነገር አለ መስተካከልም ካለበት ተናግሬ ያለሁኝ መማረክ የሚችለው የሱ ሰራዊት ነው እንደለመደው ያው ወደዛው የራሱን ሰራዊት ማርኮ ይወስድ ከሆነ ይቻላል መማረክ የለመደባቸው በእነሱ ነው የነሱ የሚማረኩበትን ጊዜ ይጠብቁ የአማራ ክልል ብልጽግና ሆዴድ ማርኮት የታወቀ ነው የኛን ፕሬዝዳንታችንን እኮ ማርከው ወስደው ነው ይችም ብለህ ተናገር ተብሎ በተናገረ በሳምንቱ ብዙም ሀብት አለኝ ልዩ ኃይሌን ይዤ ፋኖን ይዤ ሚኒሻዬን ይዤ ሀገሬን እጠብቃለሁ አስከብራለሁ ሲል በሳምንት ነው ወዲያው አንጠልጥለው ወስደው ማርከው ህዛው አፍርስ ተብሎ በተሰጠቀጭን ትዛዝ አማራ ልዩ ኃይልን አፍርሶ ብኩን እንዲሆን ያደረገው ጓደኞቹን አስረድቶ ሳይጨርስ በየሜዳው ወደቀውን ጓዱን እንኳን ጥሙን ሰብስቦ ወደ አንድ ቦታ ላይ ሳይቀብር ቢያንስ በዚህ ደረጃ በትኖ የጨው ዘር አድርጎታል ስንት ዋጋ የከፈለው ልዩ ኃይል በዚህ ግባ በዚህ ውጣ እያለ አብሪ ያደረገ እንዳላረገፈው ሁሉ ማለት ነው ስለዚህ ይሄን አድርጎ ተከሶ ሳያበቃ ምን እንዳደረገ ያውቁታል ስለዚህ መማረክ የለመደው ብልጽግና ይሱ ያስቀመጣቸው አሻንጉሊቶች ናቸው ከፈለገ እነሱን ማርኮ መውሰድ ይችላል ተማርከውም እንግዲህ
አማራንን የሚል አፋቸው ሞልተ የመናገር ሞራን የላቸውም። አንዴ የቆሙት ስለሆኑ እንደለመደው እሱን ወስዶ አዲስ አበባ ህዛው በየሻይ ቤቱ ቁጭ ብሎ አፉን እየወረረው ዝንብ እየወረረው ነው እየዋለ ያለው። በአገሩ የማይኮራ ከየትም ሀገር ሄዶ መኩራት አይችልም። እንደለመደው እነሱን መውሰድ ይችላል። እኛን እንለቃቀመዋለን አስበው ነበር። እነሱ ሞክረው ነበር። የሳምንት ስራ ነው የ3 ቀን ስራ ነው ብለው ነበር። እኛንን ያፈረስናቸው። እንዳውም እነሱን እንተዋወቃለን እኛና እነሱ ምንም ችግር የለውም። ስለዚህ ወደፊት ይሱም አለ ይቀጥላል፣ እኛም እንቀጥላለን። ትግሉ ገና ተጀመረ እንጂ አልተቋጨም። በጋራ የምንመለከተው ይሆናል። እኛ ይብልጽግና ለመሆኑ አለ የለም ብለህ የምታስብበት ሰዓት ላይ ነው። ቀሪውም ሞቱን ቁጭ ብሎ የሚጠባበቅ ነው። ሌላውም ሁለት ልባ ሆኖ ቁጭ ብሎ ያለበት ነው። ሌላው እጁ ደም የነካና ተስፋ የቆረጠም አዲስ አበባ ላይ ነው ገብቶ ቁጭ ብሎ ያለው። ስለዚህ ማንን ነው ግባ ብሎ አስገብቶ እጅ የሚያሰጥ? ከመጀመሪያ በክብራችን መቀመጥ ማነክቶናል? ጥለን መቀመጥ እንችል ነበር እኮ። እኛ ትግሉ ስለገባን ነው መሳይ ወደዚህ ትግል የገባ ነው። በግንባር ላይ ብዙ ነገርን አሳልፈን ስለሆነ ይሄን የአማራ ትግል ዙረን እንደገና የጀመርነው። ትግሉ ያልገባው ሊያታልል ይችላል። ትግሉ የገባው ግን ሊታለልበት የሚችል አንድ መንገድ የለም።